በተለይ ሚዲያ ላይ በቃ እሱን ሚዲያ ካቆምኩኝ ወዲህ ብዙ ጊዜ ማጥፋቴንና ብዙ ጊዜ ኦንላይን ከመገኘቴ መቆጠቤ በጣም ረድቶኛል። ለምን ረዳኝ? ብዙ ወሬ ሳወራና ብዙ ሰው ጋር እስከደወልኩኝ ሀሜት ይመጣብኛል። እንደው ከስናራ ብዙ ሀሜት ይመጣብኛል። ግን አሁን እዘጋለሁ፣ ዋይፋይ ካጠፋለሁ። ከዛ በኋላ ስፈልግ እገባለሁ፣ ቶሎ አይቼ እወጣለሁ። አሁንም ማንም ጋር ብዙ ወሬ ረጅም ወሬ አላወራም ከሰላምታ ውጭ እና አልሐምዱሊላህ ብዙ ተጠቅሜያለሁኝ ከአልኢስላም ማለት ነው። ኢስላም ማለት በጣም ለኛ በጣም ትልቅ ቦታ ያላት እና በጣም የምወዳት እኔ በራሴ የምወዳት የማከብራት ድርጅት ማለት ነው። ካለሁበት ጨለማ ያወጣችኝ በጣም በቃ ብዙ እውቀት የሸመትኩባት ብዙ ነገሮችን ያወቅኩባት ከንዴት ከሀሜት ከሚዲያ የራቅኩባት ማለት ነው። በጣም በቃ እኔ በጣም ነው የምወዳት አልኢስላም ማለት ነው። አልኢስላም ከሌሎች ግሩፖች ለየት የሚያደርጋት ምንድነው? ሌሎች ግሩፖችም ገብተን ብንማርም ቢሆን አልኢስላም ለወሰነችው ነገር በጣም ቆራጥ አቋም ኖሯት ተማሪዎቿን ለመለወጥ ቁርጥ ብላ ስለምትነሳ በጣም ወዳት ማለት ነው። ያኔ ሁሉም ግሩፕ ይነግረናል ሀሜት መጥፎ መሆኑ፣ ሀሜት አስቸጋሪ ነገር አስቀያሚ ጉዳይ መሆኑ በጣም ሁሉም ኡስታዞቻችንም ይነግሩናል፣ ሁሉም ያስተምሩናል። ነገር ግን ደብተር አዘጋጅቶ የና በቃ የቀኑን ሙሉ የዋልሽበትን ሙሉ ተቆጣጣሪ የሚለኝ ግሩፕ ስለሌለ አልኢስላም ለየት የሚያደርጋት ደብተር መሆኑ በጣም ደስ ይለኛል ማለት ነው። ስለ አልኢስላም ብዙ ነገር ለውጦናል። ወላሂ አልሐምዱሊላህ በቃ መዘርዘር አይቻልም። ወላሂ ተዘርዝሮ አያልቅም ማለት ብዙ ነገር ሚዲያ መሰል ነገሮች፣ ሀሜቶች ብዙ ነገር ቆጥቦናል አልሐምዱሊላህ። እና በአልኢስላም ብዙ ነገር አውቄበታለሁ ማለት ነው አልሐምዱሊላህ። ባጭሩ ወላሂ ጀዛከላህ ኸይረ ኡስታዝ። አላህ ሱብሓነሁ ወተዓላ አልኢስላምን ሰበብ አድርጎ መጥቶልን አልሐምዱሊላህ ብዙ ነገር ቀይሮናል። ጀዛኩሙላህ። እኔ ከአልኢስላም በጣም ብዙና ብዙ ጥቅም አግኝቼበታለሁ። አልኢስላም ከገባሁ ጀምሮ እንደ ንዴት፣ እንደ ሀሜት እንዲሁም ሚዲያን ያለ አግባብ መጠቀምን የመሳሰሉ ነገሮችን እንዳስወግድ ረድቶኛል። እንዲሁም ብዙ ትምህርቶችን አግኝቼባቸዋለሁኝ። ከአልኢስላም አግኝቼበታለሁ። ለእኔ በቃ የልቤ መድኃኒት ነው በጥቅሉ አልኢስላም ማለት ነው። ለእኔ በጣም ትልቅ ነገሬ ነው። በህይወቴ በጣም የቀየረኝ አልኢስላም ነው ማለት ነው። ያው አልኢስላም ብዙ ነገር ተለውጬበታለሁ እኔ ለራሴ በበኩሌ ማለት ነው። ያው አልኢስላም ግሩፕ ውስጥ ተምሮ ያልተቀየረ ተማሪ ይኖራል ብዬ አላስብም። ያ ብዙ መጠቀም አቁሜያለሁኝ። ሚዲያ በመጠቀምበት ሀዲሶች እና ቁርአኖች እሰማበታለሁ። በሁለተኛ ደረጃ ደግሞ ሀሜት የሚያመጡልኝን ወላሂ ሀቂቀትን ዋትሳፕ ራሱ ቀይሬያለሁ ማለት ነው። እኔ አልሐምዱሊላህ በጣም ብዙ ነገሮችን አግኝቼበታለሁኝ። አውዲዮችን በማዳመጥ እንደዚሁ የሚለቀቁ ፖስቶችን በማንበብ በጣም ብዙ ነገሮችን አግኝቻለሁ ማለት ነው። ምክንያቱም በዘረዝረው ዘርዝሬው አልጨርሰውም አልደርሰውም። አላህ ሱብሓነሁ ወተዓላ ኡስታዛችን ኸይር ምንዳቸውን በአኺራ በዱንያ የሚክፈላቸው አይደለም። እኔ እንዳማቀርቶ ሰው አጠገቤ ሆኖ ስለሱ ሲያማ ይጨንቀኛል። በቃ እዛ ላይ የማሰፍረው ነገር ማለት ነው ከደብተሬ ላይ የማሰፍረው ነገር እሱ ይጨንቀኛል። እንደኛ እሱን ሁለት ወላሂ እኔ እንደኔ ማለት ነው እስካሁን ባለን የያዝኩትን ነገር የያዝኩትን ጥሩ ነገር ወላሂ ሁሌም ምን እንጃ ምስጋና ለአላህ ሱብሓነሁ ወተዓላ እና ለተከበሩት ኡስታዛችን ለአኺራ ለዱንያ ያስተማሩ ለሁሉ ጀዛ አላህ ሱብሓነሁ ወተዓላ ይክፈላቸው። ከሁሉም ነገር ነው የተጠበቅነው እኛ ከሴትም ከወንድም ከእናትም ከአባትም አሁን ሁሉም ሰው እየተጠበቀ ነው። አልሐምዱሊላህ ወላሂ ብዙ እውቀት ነው እኔ ሁሉም ነገር አልሐምዱሊላህ ከመሀይምነት ወደ ጥሩ ብርሃን ወደ ኢስላም ብርሃን ያመጡ አልሐምዱሊላህ። ፊት ማናውቀው ነው እየተቀየርን ነው ወላሂ። አልኢስላም ከመጥፎ ወደ ጥሩ እንድንመጣበት ያደረገልን ነው ወላሂ። አላህ ወደ ኸይር ተመለሱ ሲለን ነው ተጸጸቱ ሲለን ነው እኛ ለዲንና ለኢስላም የከፈተልንም ትምህርታችንን ኡስታዛችንን ወደዚህ እኛን እንዲገፉን ያደረጉትም አላህ ሱብሓነሁ ወተዓላ ለኛ ሲል ነው። ንዴት፣ ሀሜት፣ ሚዲያ ስንት ሰዓት ነበር የምንቆየው? ሱብሃንአላህ ማለት ተጠበቀ ወሬም ስናወራ እንዲሁ ቢሆን በኔት ላይ የምንቆየው ንዴት በቀን ማንም አናደደም ብለን ስንት ሰዓት እንዴት ነበር በቀን ስንት ሰዓት ነበር የምንናደድ? እንዴት ስልክ ተደዋውለን ስንት ነበር የምናማ? አልሐምዱሊላህ አሁን ያንን እየቀረፍን ነው ሁላችንም። ስንት ተማሪዎች ናቸው አልሐምዱሊላህ አልኢስላም ወደ ሁለተኛው ዙር ያለፉት? በጣም ኦቨር ሆኖ ነው ዘንድሮ ያለፉት ማለት ነው። እስኪ ሰው
አልኢስላህ እኔ በራሴ በህይወቴ ላይ በቃ አልኢስላህ ህይወቴ ነች ማለት ፈልጋለሁ ወዳለሁ አልኢስላህ ህይወቴ ነች አልኢስላህ ማለት ከአላህ Subhanahu Wa Ta'ala ጋር የሚያስታርቀን ከጀሃነም አርቆ ወደ ጀነት የሚያቀርበን ትልቅ የድን ትምህርት ቤታችን ማለት ነው አልኢስላህ ከገባን በኋላ ሁላችን እያንዳንዳችን የምንመሰክረው ነገር ነው የመጀመሪያው በአህላቃችን ላይ በስነ ምግባራችን ላይ ታላቅ ለውጥ ያሳየንበት ትምህርት ቤታችን ነው አልኢስላህ የድን ትምህርት ቤታችን ነው አልኢስላህ ማለት ለኔ ትምህርት ቤቴም ነው አራኤም ነው የራሴ በቃ ሁሉም ነገር እየቀረጸኝ ያለ ትምህርት ቤት ነው ማለት ነው ለምን እዚህ አልኢስላህ ላይ ከገባው ጀምሮ ከብዙ ነገር መቆጠብ ይችላል ማለት ነው ከመጥፎ ቦታ ከነማምነት ያኔ ከሰው ወደ ሰው ወሬችን ማመላለስ የሚባሉት ነገር እሰማለሁ ከሀሜትነት አልቆኛል ከሰዓት የተለያዩ ባለባሌ ነገሮች ከማሳለፍ ይሄንን ቁጥብ አድርጎኛል በጣም ደስ የሚል ነው አልኢስላህ ጠቃሚ ሰውን በጥሩ ነገር የሚገነባ ትምህርት ቤት ነው ማለት ነው እኔ አልহামዱሊላህ ረብል ዓለሚን በጣም ብዙ ነገር ተለውጫለሁ ማለት ነው ለምሳሌ ራሴን ስገልጽ በጣም እናደድና ቸኳይ ነበርኩኝ አልহামዱሊላህ ረብል ዓለሚን ከዛ ከመቸኩላቸው ከመናደዳቸው ከማጥፋቸው ነገሮች ተቆጥቤያለሁ መናደዱ እንደኔ ብቻ እንጂ ምንም ነገር ጥቅም እንደሌለው ሁሉ አውቄያለሁ ሐሜት ደግሞ ከሐሜት ርቄያለሁ አልহামዱሊላህ ረብል ዓለሚን ጓደኞቼ ለመምረጥ ችያለሁ ማን ጓደኛዬ እንደሆነ ማን እንደሚጎዳኝና ማን ወደ ሐሜት እንደሚወስደኝ ለይቼ አውቄ አልኢስላህ ከገባሁኝ በኋላ ጓደኞቼ ሁሉ በቁጥር ሆነዋል ማለት ነው ተፈወሸበታለሁ ማለት ይቻላል በጣም ከሐሜት ከንዴት ከረከቡ ነገሮች በጣም መውቀት ለማግኘትበታለሁ አልኢስላህ ማለት ትልቅ ተቋም ኢንሻአላህ እኔ እንደራሴ የአልኢስላህ መግለጽ ባልችልም ነገር ቋንቋ ይጥረኛል አልኢስላህ ይናክል ለማለት አይከተም ቋንቋ ይጥረኛል ምክንያቱም እኔ በራሴ ብራሴ ስለማቀው ነው አልኢስላህ ከመግባቴ በፊት የነበርኩበት ኑሮና አልተገገው በኋላ ደግሞ ያለኝ አህላቅ ምን አይነት እንደሆነ እንደራሴ ስለማቀው ቋንቋ ብቻ ያጥረኛል መጀመሪያ ግን ለኡስታዝ መሐመድ ዳሉ ሰላም ሰግናን አልፍ ማለት ኸይር ተሰውትኒ ክፈሩ ተላለውኝ ደሞ ዳምራቶች አላህ ኸይር ይሰጥላችሁ ምክንያቱም እኔ ከዛ በፊት ሀይቀተን ከኔ የበለጠ የሚዲያ ብርኩኛ ያለ አይመስለኝም ከኔ የበለጠ ደግሞ ሐሜተኛ ያለ አይመስለኝም እንዲሁም ከኔ የበለጠ በጣም የሚናደድና በጣም ቁጥጥም ሰው ያለ አይመስለኝም እንደራሴ አይቀተን ማለት ነው እንዲሁም 24 ሰዓት ፌስቡክ ላይ ዋትስአፕ ላይ ሶሻል ሚዲያ ላይ ኦንላይን ተጠቅመኝ ነበር በሚጠቅም በማይጠቅም ነገር ሙሉው ማለት ነው አይቀተን በጣም ትልቅ ትምህርትና በጣም ዘላቂ የሆነ ነገር ኡስታዝ እያስተማሩ ነው ያሉት ስለዚህ ኢንሻአላህ እኔ እንደራሴ በጣም ብዙ ነገር ቻለ ማለት ቋንቋ ያድርኛል ወላሂ አልኢስላህ የውቀት ገበታዬ የሐሜቴን ንዴት አቃቢ የበደለሽን በጥላቻ ሳይሆን በይቅር ባይነት ለፊ ብላ መካሪ አልኢስላህ አላማን ብለሽ ለምን ከጓደኛ ራቅሽ ብላ እንደገና ምክር ለጋሽ አልኢስላህ ንዴትሽን አስወግደሽ መልካም ጸባይ ተላብሰሽ ይህ እኮ ነው እስልምናሽ የነብዩን ፈለግ ልከተልካሽ ብላ መካሪ አልኢስላህ ሚዲያ ተቆጣጥረሽ ጊዜሽን ስጪ ለዲንሽ ፕሮግራሞችለት ለህይወትሽ ጌታሽ ፊት ቀርበሽ ከመተሳሰብሽ ይህን ሁሉ ያስተማረችኝ አልኢስላህ ውለታሽ መቼ ያልቅና ተዘርዝሮ ሁሌም እደጊ እድሜሽ ይርዘም ሁሌም እደጊ እድሜሽ ይርዘም ሐሜት ማለት ነው حرام መሆኑን አቅ ነበር ማለት ነው ግን አላህ አፉ ቢለኛል አፉ ይበለኝ ያልኩኝ ወደ ሐሜት ተዘፈቅ ነበር አወራ ነበር ቴሌፎን 24 ሰዓት ጆሮ ላይ አርጌ በቫይበር በላይን በኢሞ ጓደኞቼ ጋር እንዲሁም የማላካቸው አንድ ቀን ተዋውቃቸው ጋር ያወራሁኝ ስልኩ እስኪገና ባትሪ እስከሚዘጋ ድረስ ነበር ማወራው ስራ እየሰራው ብዙ ነገራቶች አወራ ነበር ማለት ነው ግን አልহামዱሊላህ አሁን አልኢስላህ ላይ ገብቼ የሰንደርስ ከተከታተልኩ በኋላ ከሰማሁ በኋላ ይህ ነገራቶችን ትቼ ሁሉንም ነገር አጠፋፍቼ ምንም ነገር አልጠቀምም ማለት ነው አልহামዱሊላህ አንደኛ ቁርጠኛ ሴት ነበርኩኝ ሐሜተኛም ነበርኩኝ እንዲሁም ደግሞ ሚዲያን በጣም ከመነግራችሁ በላይ ተጠቀም ነበር እኔ ትዊተር ነበረኝ ኢንስታግራም ፌስቡክ ይሄ ዘመን አመጣሽ የሆኑ ነገሮች በሙሉ ስልኬ ላይ ተጭነው ነበር እና አሁን ላይ አልহামዱሊላህ ረብል ዓለሚን አልኢስላህን
በአንድ እህቴ ሰበብ አድርጎልኝ ገባ። ጥሩ ተቋም ነው ግቢ ብላ አስገባችኝ። ገባሁኝ። ከገባሁ በኋላ እውነትም ጥሩ ነው። ጥሩ የሚለው ቃል አይገልጸውም። በጣም ጥሩ። በቃ ምን ብዬ ስለ አልኢስላህ እንደምናገር አላውቅም። ስለ አልኢስላህ ምን ብዬ እንደምናገር አላውቅም። አልሐምዱሊላህ ረብል ዓለሚን። ውስጤ በጣም ብዙ ነገር ይዟል ስለ አልኢስላህ ማለት ነው። በጣም ጥሩ ነገር፣ በጣም ጥሩ ነገሮች ሶብርን አስተምሮኛል፣ ትዕግስትን አስተምሮኛል። መጥፎ ነገሮችን የማስባቸውን ሁሉ ጥሩ ነገር እንዳስብ አድርጎኛል። በቃ ከብዙ ነገሮች ከመጥፎ ነገሮች እንድርቅ አድርጎኛል። ኢስቲግፋር እንዳበዛ አድርጎኛል። በቃ በጣም በጣም ከምንም በላይ ሰው እንደወድ አድርጎኛል። እኔ እንጃ አጠቃላይ ምንም ብዬ ልግለጽ አልችልም። በጣም በጣም አልኢስላህ በፍጹም በፍጹም በእኔ አይገለጽም። ስለ አልኢስላህ ግሩፕ ምን ብዬ ልጀምር? አቤት ትምህርቶቹ ለልባችን ምክር፣ ማሻአላህ ዒልሞቹ ስራን የሚያሳምር። ልጀምር ከአርበዒን ልቀጥል ፊቅሂን፣ ብዙ ማናውቀውን እውቀት ሚሰጠን፣ ሞትንና ቀብሬን እንዲሁም ቅጣቴን ረስቼው ነበር ሕያጅ ተጓዥነቴን። ነገር ግን አልኢስላህ መጣልኝ ሊያብራራ በሚያጓጓው ደርስ በዳር አልአኺራ። የቁርአንን ትርጉም እንዲሁም ማብራሪያ ዘንግቼው ነበረ ማወቅ እንዳለብኝ እያንዳንዱን አያ። ነገር ግን አልኢስላህ መጣ ሊያስተምር በደንብ ግልጽ አድርጎ የቁርአንን ተፍሲር። አቤት ይህ ግሩፕ የሚሰጠው ትምህርት፣ ተማሪው ራሱን የሚፈትሽበት ጥያቄ ፈተናው በጣም ያስደ